በሰላም ረፍ ጭራሽ ጎተታ ይዘልኝ መጣ። ለምሮ በሩን ክፍት ያደረገው የሆነ ሰው እያባረረ ከሆነ ገብተህ እንደዘጋው ነው። አወራረህ እኮ ልክ አልነበረም። ከሆነ ሰው እየሸሸ እንደሆነ ያስታውቃል። አዎ እየሸሸው ነው። ከነዛ አውሬዎች እየሸሸው ነው። አሁን አምልጠናል። ይሄ እንደ ፊልም አይደለም። ዝም ብለሽ አምልጠናል ማለት አይቻልም። አሁን ቁጭ በይ። ወይ አብራት ተቀመጥ፣ ወይም አፈልገው ከሆነ እጅን ስጣትና ይዘው ተቀመጥ። ቁጭ በሉ። አሁን ምን ልናደርግ ነው? ድጋሜ ጥያቄ እንዳትጠይቂ። አንድ ጊዜ ቆይ። በአምላክ ምንድን ነው የሆነው? ሁሉንም ነገር ነግሬያታለሁ። እረፍ። የትኛው ሁሉንም ነገር? ሁሉንም እያልኩ የትኛውን ነገር ትለኛለህ እንዴ? ቆይ አብነት ምን ሆነሃል? አንተ ራሱ ምን ሆነሃል? ይሄ የተጠራቀመው ብስጭት ማሰብ ከለከለ እንዴ? ቆይ ወዴ ልታመልጥ ነው? እችን ሴትዮ የት ይዛት ልትሸሽ ነው? ሴትዮ ሰውዬ ብልሽ ሴኔ ናት። አባትሽ ይህን ጉድ ካወቀ ጾታሽን ሁላ ነው የሚቀይርልሽ። አንተን እንኳን ሰው እንደሆንክ እንድትቆይ ሊያፈቅድልህ ይችላል። ለነገሩ አይፈቅድልህም። አባቷ ለመሆኑን ነግሬያታለሁ። እረፍ። ጭራሽ ነገሩን ደህና አድርገህ አግማምተህልኛላ። ይኸውልህ አብነት፣ እርዳታ ያስፈልገኛል። ማምለጥ አለብን። እሺ በምን ልርዳ? በገንዘብ፣ በሀሳብ፣ በቁሳቁስ፣ በሚዳሰሱ፣ በማይዳሰሱ? አብዳሃል እንዴ ሰውዬ? ገንዘቡን እኔ መሸፈን እችላለሁ። የምትፈልጉትን ያህል ገንዘብ አለኝ። ይኸውልህ የሰውየው ሀሳብ ምን ያህል ጠንካራ እንደሆነ መጀመሪያ ተገንዘብ። እሱን ስለማወቅ ነው ወደዚህ የመጣሁት እንጂማ ብድግ ብዬ ወደ አንዱ ጋር መሄድ ከብዶኝ አይደለም። እኔስ? አንቺ አፍሽን ትዘጊያለሽ። እሺ አሁን ሴትዮዋ ላይ አትበሳጫጭባት። መጀመሪያ ተረጋግተን ማድረግ ያለብን ነገር እናድርግ። ግን ከዛ በፊት ምግብ መመገብ አለብን። ላምና አልችልም። ዛሬም ምግብ እንዘዛልክ? አዋ ይኸውልህ ቆንጆ ሀሳብ ለማሰብ መመገብ አለብን። ስለዚህ ምግብ እናዛለን። ይኸውልህ ካዘዝን በኋላ 10 ከ10 የሆኑ ሀሳቦችን እናስባለን። ኤ ፕላስ የሆኑ ውጤቶችን ደግሞ እናመጣለን ማለት ነው። ቤት ውስጥ ደግሞ ሜኑ የለም። እኔ አዝዤ እመጣለሁ። እናንተ ብቻ ዘና ብላችሁ ጠብቁኛ። መጣ። ለነገሩ በምን ልቡ ለሰው አዝኖ ሳይሰጣት ይቀራል? እርግጠኛ ነኝ ይሰጣታል። ታዲያ ምንድን ነው? እንዴት ምንም ነገር ሳትሆን ትቀራለች? ምንድን ነው እየሆነ ያለው? ጭራሽ መልስ እየመለሰችልኝና እየተወጣጠረችብኝ እላይ ላይ ትፈነጫለች። ወይኔ ፍቱስ፣ ስንቱን ነገር በምፈልግበት መንገድ እንዳለ ያስገድኩኝ ለዚህ ጫጩት እንደዚህ ልሆን? ወይኔ ይሄ ሊሆን አይችልም በጭራሽ። ሄሎ ደህና ነኝ የምለው። የሰጠሽኝ ዕቃ በምን ያክል ጊዜ ነው ውጤት የሚያሳየው? እርግጠኛ ነሽ? አንዳንድ ሰው ላይ ካልሆነስ 4 ቀን? ጥሩ። አንቺ በዚህ ልክ እርግጠኛ ከሆንሽ ስህተቱ ከኔ ሊሆን ይችላል። ግድ የለም አጣራለሁ። አዎ ባንቀያየም ነው የሚሻለው። ደህና ሁኚ። ምናልባት ኮልቶላት እየወጣ ሳትጠጣ ቀርታ ሊሆን ይችላል ይህች እስስት። እንደዛም ከሆነ ደግሞ ከአንድ ብለን እንጀምራታለን እንጂ አንለቀቃትም። ችማትራባ በአምላክ 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 አትጨርሱም? እኛ ራሳችን ካላለቀን አትበላንም ብለን እሷ እኔን ነው? አይ እሷን ነው። አንተ በእናትህ ከየት ይዘብኝ የመጣው እንዴ? እንደወረደች አለች እንዴ? ከሀብታም ቤት። ስማ እኔ ሀብታም ልጅ ጅል ነው ሲባል እንደዛ አይመስለኝም ነበርሽ። እኔ ግን ጅል አይደለሁም፣ መርቦኝ ስለነበር። አይ አንቺ ጅል አይደለሽ፣ እንደውም ንጹህ ልጅ ነሽ። እሱ ነው ጅሉ። እረፍ። አንተ ጀንትሉ መሆን ነው። ቀልደን የምቀጥል ከሆነ ተነስቼ እወጣለሁ። ሲጀነትል ከባድ ሰው ነው። እየቀለድ አይደለም፣ የምሩ ነው። ተነስቶ የሚሄድ ትልቅ አቅም ያለው ልጅ ነው። እሺ አሁን ወደ ጉዳያችን ንግባ። ሌላውን ከአንተ ጋር እናወራለን። ማድረግ ወዳለብን ነገር ብናተኩር ይሻላል። እሺ ይኸውልህ ወደ ቤት ብትመለሱ ነው የሚሻለው። ወደ የትኛው ቤት? ከአሁን በኋላ ካቋረጥሽው ወደ ውጭ ትወጫለሽ። የትም ብትሄዱ በምንም መንገድ እንደማታመልጡ ከኔ በላይ አንተ ታውቃለህ። ወረቀቱን ደግሞ ቀስ ብላ ትፈርማለች። ለእሱ ደግሞ ሌላ መንገድ እንፈልጋለን። ግን እኮ ወረቀቱ ተቀዷል። እሺ ምንም ችግር የለውም። ድጋሚ መዘጋጀት የሚችል ወረቀት ስለሆነ አያሳስብም። ግን እንደገባችሁ የተቀደደውን ወረቀት አንስታችሁ ጣሉት። ይኸውልህ አሁን ህብስት ከቤት ለማምለጥ ስትልና ያዝካት። ስለዚህ ወደ ቤት ይዛት ተመለስ። ለማምለጥ ያነሳሳትን ሀሳብ ደግሞ እናንተ አስቡበት። ዋናውን ድርሰት ከጻፍኩላችሁ በቂ ነው። ከይፍቱ ጋር ስለተጣላሽ ነው የወጣሽው። እሺ ምናልባት ወረቀቱን መቀደዱን ካዩት ደግሞ ተናዳሽ ስለነበረ ፈርሚዎች ልጅ ቀደድሽው። ከዛ በኋላ እኔ በዴት አስፈራራሁሽ። በጣም ስለፈራሽኝ ወጣሽ። እሺ ረዳት ደራሲ ጀንትሉ በሉ አሁን ሳታስማኙ ቀጥ ብላችሁ ይዘው። እሺ እንሂድ። እሷን እርሻት እመለሳለሁ። አዎ አድርሳትናና ብዙ የምንወራው ነገር አለ። አንቺ ደግሞ እዛ እጅ መታጠቢያ አለ፣ ታጠቢ። እሺ
ስማ እንዳቆይሽ። እንዴት አይነት አጋሰስ ልጅ ነው? እንዴት አንድ ፍሬ ልጅ መጠበቅ ያቅተዋል? እንዴት ሰውነት ብቻ መወጣጠር ብቻ ምን ዋጋ አለው? ምንድነው ለሱ አምኜ የምሰጠው? ምን አይነት ነገር አምኜ ልሰጠው? እራሱ ስመጣ ብትጠይቀው ይሻላል። ማን ሊመልስልህ ነው? አሁን በባዶ ሜዳ የምትንጫጫው? ማንም እንዲመልስልኝ አይደለም ማወራ። ተበሳጭቻለሁ። ተይኝ በቃ። ቆይ ምንም አላረግሻት ማለት እንዴ? እኔ ምን አደርጋታለሁ? ጉድ እኮ ነው። ታዲያ በንዴት ወረቀቱን ቀዳዳ ሄደችበት ምክንያት ምንድን ነው? ይሄ ሁሉ ደግሞ የዛ ደደብ ወንድምሽ ጥፋት ነው። ራሴ ብይዘው ጥንት የገደልኩትን ጉዳይ ለሱ ብሰጠው አክርሞ ገደል ከተተው። ቆይ እስኪ ምን አለበት ትንሽ ብትረጋጋ? ስልኬን እንኳን አያነሳም የደደብ። ደህና ነሽ የኔ ልጅ? አባዬ ይሄኔ ቆንጆ ልጅ በጣም ደህና ነህ። ትንሽ ልጅነት ያጠቃታል እንጂ ምንም አትል። በጥፊ ልመታ ነው ብላ እንመጣችሁ። ስነ ስርዓት ብታስተምራ ጥሩ ይመስለኛል። ድንቄም ስርዓት ለዚሁ ነበር የኔ ያደርኩት። ስላረድሽው በሬ በኋላ እንነጋገራለን። ደህና ነሽ ልጅ? አላስፈራራሽም ብዬ ተስፋ አደርጋለሁ። ተስፋ አድርግ። ደህና ነኝ፣ አታስብ። ትንሽ ተናድጄ ስለነበር ነው ሳልነግር የወጣሁት። በጣም ይቅርታ። እኔም በደንብ አልተከታተልኩሽም ልጄ። ስራዬን ስል ችላ አልኩሽ። ከዚህ በኋላ ግን እንደዚህ አይሆንም። አትፍሪ እሺ? እኔ አለሁ። በደንብ እናወራለን። አሁን እረፊ። አንተ ከኔ ጋር ና። እሺ በቃ እኔ ወደ ክፍሌ ልግባ። አዎ በደንብ ተረጋጊና እናወራለን። እሺ ግን ነገ ማውራት እንችላለን? እንችላለን የኔ ልጅ። እወድሻለሁ። በቃ ግቢ። በአምላክ አንተ ተከተለን። ዛሬ ይህንን ነገር በዚህ መልክ በማስተካከል ፈጣሪን አመስግን። እሺ ይህን ደረቅ መልስ አትመልስልኝ። ይህን ነገር ባታስተካክል ኖሮ ማደሪያ መቃብር ወይም እስር ቤት ነበር የሚሆነው። ይህ እስካሁኑ አዳሬ ነው። ከዚህ ብዙ ላይ ይቻለው ማሾፈን። ለምንድን ነው ስለተፈጠረው ነገር ያልነገርከኝ? ስንት ጊዜ ነው የደወልኩልህ? እንግዲህ እንዳየው ነው የተፈጠረው። ሁሉም ነገር አሁን ነው ያበቃው። የተፈጠረው ነገር ሳይፈጠር ስለተፈጠረው ነገር ልነግር አልችልም። ከቀበጧ ልጅ ጋር መሯሯጡን ትቼ ምናልባት ያንተን ስልክ ብመልስ ፍጻሜው የሚያስጠላ ሊሆን ይችል ነበር። እሺ ምንድን ነው ንገረኝ። ከትምህርት ቤት ያረሳ ስትወጣ ተከትያት ነበር። ከዛ ወደ ቤት ዘጌት ብዬ መጣሁ። ስገባ ግን እመቤቲቱ እየጮኸችባትና በጥፊ ልትመታት ነበር። ልትረጋጋ አልቻለችም። እንደ አንድ ሞልቃቃ ልጅ ክፍሏ ገብታ የማይሆን ንግግሮችን ስትናገር ነበር። ላረጋጋት ስሞክር ግን ባሰባት። ምንም አላረካትም አይደል? ብችልና ባደርገው ደስታዬ ነበር። ይሄ ነገር እስኪያልቅ ጫፏን እንዳትነካት ተናግሬያለሁ። ታዲያ ለምንድን ነው ወረቀቱን የቀደደችው? ጠዋት ትምህርት ቤት ስትሄድ አሳምኛት ተስማምታ እንድትፈርም ሰጥቻት ነበር። ከዛ ግን በእንዴት ቀደደችው? ምንም አይደለም። ምንም ሳይገባት ከሆነ ችግር የለውም። አዎ ያን ያክል ችግር የለውም። ድጋሚ ለማሳመንም ቢሆን ከባድ አይደለም። አንተ ወረቀቶቹን ድጋሚ አዘጋጅና ትፈርማለች። ሚስትናን ነገሩን እያከበደችው ያለችው። ስለዚህ ለጊዜው እሷ ካረፈች በቂ ነው። ጥሩ፣ ወረቀቱንም አዘጋጃለሁ፣ ሚስቴንም አሳርፋታለሁ። አታስብ። እየቀረ ነገር አለ? ይሄ በዚህ ከተፈታና ነገሮችን ከተቆጣጠርካቸው ስለ ጭነት ስራው ብናወራ ጥሩ ነው። እና ቀጣዩ ፕላን ምንድን ነው? አታንኳኪም እንዴ? ለምንድን ነው በገዛ ቤት የማንኳኳው? አንቺ ሲጀምር ለምንድን ነው በርሳ ቆልፍ ልብስ የምታወልቅ? እራስቸው ነው። ታዲያ ለመርሳት ትንሽን ያልቀርብም። በይ እስኪ ጠጪ፣ ያግዝሻል። አይ እኔ አልጠጣም። ማን ትጠጫለሽ? አጠጭም ብሎ አማከረሽ? ጠጪ እያልኩሽ ነው እንጂ። ግን እኮ ጠጪ እያልኩሽ አይደል እንዴ? አፍጥኛ። ትሰሚኛለሽ? አንዲት ነገር አባትሽ ጋር ቢደርስ የእናትሽን መቃብር ከፍቼ ነው የምቀብርሽ። ገባሽ? አዎ ገብቶኛል። ጥሩ። ከዚህ በኋላ በተመሳሳይ ሰዓት ይሄን ትጠጫለሽ። ቆይ ምንድን ነው? ለምንድን ነው የምታስጠጭኝ? አይዞሽ፣ ከሞት ስለሚሻል መፍራት የለብሽም። እባክሽን ተይኝ። በይ በቃ እንዲህ ነች እና የፍቱ ስራ። አታለቃቅሽብኝ ወደዛ።
ምንድነው? ምን ሆነሽ ነው? ልሞት ነው። ምን? ለምንድነው የምትሞቹ? እህት ያንን አንተ አምጥተህ እንዳልጠጣው የምታደርገውን ነገር አምጥተህ በግድ አስጠጣችኝ። እኔም በጣም ስለፈራሁ አልጠጣሁት። እና ሙሉን ጠጣሹ? አዎ ጠጣሁት። አንቺ የዋህ ልጅ፣ አንድ መንገድ እኮ ማሰብ ትችይ ነበር። አሁን ለማንኛውም ተነሽ። ምን ላድርግ? አስወጪው እንጂ። እንዴት አድርጌ ነው የማስወጣው? ጣትሽን ከተሽ አስወጪው እንጂ። ይህን እኮ ማድረግ የነበረብሽ ስትጠጪው ነበር። እሺ ልግባ? አይ እንደውም ከበሩ ጋር ዞር በል። እንዴ ምንድነው? ሻወር እየወሰድሽ ነው እንዴ ያለሽው? አንቺ ልጅ ብልጡኝ እንጂ ለሚፈጠሩ ነገሮች ፈጣን ምላሽና መፍትሄ ለመስጠት ሞክር። አልችልም። በዚህ ሰዓት ምንም ነገር ማሰብ አልችልም። ምን እየተፈጠረ እንደሆነ አላውቅም። አባቴ እንደሆነ ማውቀው ሰው እንኳን አባቴ አይደለም። ለምን እዚህ እንዳለው ራሱ አላውቅም። አባቴ ማን እንደሆነ ራሱ አላውቅም። በቃ ማንም የለኝም፣ ብቸኛ ነኝ። እኔ ያለሁልሽ ያልኩሽን ቃል እኮ አላጠፍኩትም። አሁንም ቢሆን እኔ ያለሁልሽ። ስንት ጊዜ ነው የነገርኩሽ? ለማንኛውም አሁን እኮ ሌሊት ነው፣ መሄድ አለብኝ። እዚህ ካዩኝ ጥሩ አይሆንም። ተመልሰህ ትመጣለህ? አይ ተመልሼ ሳልመጣ ሊነጋ ይችላል። ሳይነጋም ደግሞ ልወጣ እችላለሁ። እሺ እሺ፣ ይቅርታ ልጄ። አቤት አባይ። እንዴት ነሽ? ደህና ነኝ አባይ። ተኝተሽ ቆየሽ እኮ ልጄ። ሳልወጣልሽ ብዬ ነው። በአምላክ ሁሉንም ነገር ነግሮኛል። አባዬ እሱ ራሱ በጣም መጥፎ ሰው ነው። ሁልጊዜ ያሰቃየኛል። ትላንትና ራሱ ይፍቱ ልትመታኝ ነበር። ከዛ እሱ ደግሞ መጥቶ ጮኸብኝ። ይስተካከላል ልጄ፣ ይስተካከላል። አንቺ ብቻ ሁሉንም ነገር ለአባትሽ ንገሪው። አባትሽ ሁሉንም ነገር ያስተካክለዋል። እሺ አባዬ፣ አመሰግናለሁ። እንዴ ግዴታዬ ነው። ያደራ ልጄ እኮ ነሽ። አመሰግናለሁ አባዬ። እኔም ጥሩ ልጅ ሆንላለሁ። አሁንም ጥሩ ልጅ ነሽ። ተባረኪ ልጄ። በይ ደህና ዋይ የኔ ልጅ። ደህና ዋል አባዬ። ምን አይነት ክፉ ሰው ነው? ክፉ በቃ በአምላክ ይመጣ። ማታ በዛ ላይ ተመልሶ ሄዶ ይሆን እንዴ? ግን እኮ ማታ የነበርኩበት ሁኔታ ዛሬ እንዲመጣ ሊያደርገው ይገባ ነበር። አንቺ ልጅ ምን ሆነሻል? በቃ ዝም ብለሽ ተኝ በፈጠረሽ። ቆይ ስራሽን ስለምታውቂ ነው አይደለ? ማታ መኝታ ክፍል ቶሎ ያልመጣሽው? አሁንም ነጋ አልነጋ ብለሽ እዚህ ክችን የምትሸሸጊው? አልገባኝም። ምኑን ያልገባሽ? እያወራ ያለው ነገር ነው። ልጅቷ ባንቺ ምክንያት ቤቱን ለቃ እስክትወጣ ድረስ ለምንድን ነው የምታስቸግሪያት? እሷ እንደዛ አለች? የገዛ ወንድምሽ ነው እንደዚህ ያለው። እሷም ዛሬ የደገመችው ይሄን ነበር። ትናንትና በሬን ያረድኩት ምናምን ስትይ ነበረው። ይኸውልህ
እኔ ፍቱ ስራ ያመንኩበትን ምንም ነገር ከማድረግና ያደረግኩትን ደግሞ ከመናገር ወደ ኋላ አለን። ትሰማኛለህ? ግን በአሁኑ ህብስትን ምንም ያደረግኳት ነገር የለም። ምንም እነሱ እንደዛ አላሉ። አንቺ ካልጣመሽ ነገሮችን እንዴት እንደምታበላሽ ጠንቅቄ ያውቅሻለሁ። ስሚ፣ በዚህ ጉዳይ ግን ባትለካከ ይሻልሻል። እሺ ምን ሆነሃል አለ? እነዛ ልጆች ያሉትን ነገር ይዘህ ጨርሻለሁ። ምንም ነገር አልፈልግም። አልታገስሽ። እሺ ቁርስ አትበላ? በቃኝ። ሄላ ምን ትጌትኛለች? ታፈሱ። ቆይ መቼ ነው የምትመጪው? በጣም ተቸገርኩ። ወይ ንገረኝና ሌላ ሰው ላስገባ። ተታፈሱ ተናግሬያለሁ። የአሁኑ የመጨረሻ ነው። እሺ እውነቴን ነው። በአሁኑ አራዘምኩ ካልሽኝ በቃ በይሽ። እንግዲህ ደህና ወይ። ምን አይነት ጉድ ነው? ሁሉም በየአቅጣጫው ይበጠብጡኛል እንዴ? ቆይ አንዳንዳችሁ ልክ አስገባቸዋለሁ። የፍቱ ስራ አይደለሁም። ግን አንተ በቅቶ ነው አልበላም ያልከው? አዎ በቅቶኝ። ለምንድን ነው ግን ሁሌ የምትኮሳተረው? ባህሪ ስለሆነ ነው። እሺ በቃ ትናደድ። አሁን ታዲያ ምንድን ነው የምናደርገው? አልናደድም፣ አታስቢ። መጀመሪያ ግን ሰላም እንድንሆን የሚያስችሉ ነገሮች እናድርግ። ምን መሰለሽ፣ ሰውየው እንዲፈረም የሚፈልገውን ወረቀት ትፈርሚለታለሽ። እንዴ እሱን ወረቀት ከፈረምሽ ንብረትሽን በሙሉ ለሱ ሰጠሽ ባህሪው ትሆኛለሽ አላልከኝም እንዴ? እንደዛ እንዳይሆን የምናደርግበት መንገድ አለ። ለሱ አታስቢ። አንቺ የተሰጠሽን ወረቀትሽን ብቻ መፈረምሽን ነው የምታውቂው። ሌላውን ነገር ደግሞ ለኔ ተይው። እሺ አንቺ ልጅ፣ እሺ ቆይ ለምንድን ነው እኔን እያመንሽኝ ያለሽው? አንተ ማመን የለብኝም እንዴ? እመኝኝ፣ ግን ደግሞ ማንንም ሰው ማመን የለብሽ። እኔም ብሆን አሁን ያልከኝ ያለው ሁለት ተቃራኒ ነገር ነው። እኔ በጣም ግራ ገብቶኛል። ምን ማድረግ እንዳለብኝ ራሱ አላውቅም። ዓለም ላይ የቀረኝ አንድ አማራጭ ቢኖር አንተን ማመን ነው። ሌላ አማራጭ ቢኖረኝ እንኳን በቃ አንተን ለማመን ተስማምቻለሁ። አንቺ ሴትዮ ምንድነው እቺ ልጅ ባገኘው አልኩት። እርግጠኛ ነኝ በልተሽ ነው አይደል ሻይ የምጠጪው? ቆይ እቺ ልጅ ከስደተኛ ካምፕ ነው እንዲያመጣ የመጣችው። ደግሞ እኮ እንደሚገርመኝ ታውቃለህ፣ እንደ ልጅ ማለት ነው ዩኒፎርም ለብሳ ሂሳብኛ ልታስከፍል። ኧረ ራሴ መክፈል እችላለሁ። ኧረ እባክሽ ስንት ቦታ ነው የምትከፊው? ድሮም ሀብታም ሲባል ስስታ ነው ትበያለሽ፣ ሂሳብ ሲባል እጅ ወደ ላይ። ይልቅ እንዴት ናችሁ? እና ምን አዲስ ነገር አለ? ጨርሼ ቢሮ አስቀምጬለታለሁ። እና ደግሞ ትላልቅ ጠበቆችንም ስላናገርኩኝ በጥንቃቄ ነው የተጻፈው። በቃ ሂጅ ይዤው ልምጣና ቼክ ታደርጓለህ። ይቻላል። እስከዛ እኔ ከዚች በላተኛ የሆነች ሴትዮ ጋር እዳረቅልሃለሁ። ብቻ እንዳትበላኝ። የት ልትሄድ ነው? አብሬ ልምጣ? ወረፍ አንቺ ልጅ ገና ለገና ዩኒፎርም ስለለበሽ እንደ ልጅ እጅሽን ይዞ አብሮሽ ይዞር ነው? አለም ጋር ነው የሚሄደው። የምትፈሪውን ወረቀት ላመጣልሽ። ይሄ ማለት ደግሞ አንቺ ደግሞ በዚህ ሰዓት ትምህርት ቤት ነኝ። አሪፍ መጣው። በቃ ከቆየሁባችሁ ወደ ቤት ሂዱ። አንተ አታስብ፣ እኛ የሚያስደስተን ነገር እናደርጋለን። እሺ ስሚ፣ ይሁን ነገር አይሸትሽም? አልሸተተኝም። ምንድን ነው? ይሁን አላል ልጅ የሚል ነገር። ህፃን አይደለችም ግን የሆነ ተለቅ ብላ ቆንጅዬ ልጅ። ምንድን ነው? ዩኒፎርምሽ መሰለኝ። ያረቺ የዋ የሆነች ልጅ። እሺ በቃ ሲቀድል ነው። እስኪ ዝፈንልኝ። ባይተዋር አደረገኝ ናፍቆትሽ። አንዴ ከቅድሞ አይሻልም ድምፅ? ይቻላል። ያብነትን ልበለው ነው። ጩጩ አለኝ። ጩጩ ጩጩ ይለኛል፣ ኧረ እንዴት ይሻለኛል። ጩጩ ጩጩ ይለኛል። ደህና ናት፣ ተረጋግታለች። እህትህ ሁሉም ነገር ካላበላሸሁት ሞቼ እገኛለሁ ብላለች። ከእኔ እህትነት የአንተ ሚስትነቷ የሰመረ ስለሆነ እሱን ብጠቅስ ይሻላል። አንተን ብትሆን ብዙ ሰይጣን አትሆንባት። ያልገባህ ነገር ይሄን ወረቀት ስለፈረመች ሁሉም ነገር አያበቃም። እና ልጅቷ 18 ዓመት እንደሞላት ፍርድ ቤት ካወቀና ንብረቱን ማስተዳደር ፍላጎት ካላት ይሄን ወረቀት ፈረመችው አልፈረመችው ምንም ትርጉም የለው። እና ምን እና ትለኛለህ? እናማ ልጅቷን በደንብ መያዝ አለብን። ዘላቂ መፍትሄም ያስፈልገናል። እሺ ዝም ብሎ እሺ አይደለም፣ ዘላቂ መፍትሄ ያስፈልጋል። ቢቻል እንድታምን አድርጋት። እንዳትቀርባት ካልኩ ሀሳብ ጋር እኮ ይጋጫል። በዛ ላይ ደግሞ እስካሁን ካሳየዋት ፊት አንጻር ትንሽ ይከብዳል። የምታምንኝ አይመስለኝም። ይህን ፊትህን እንኳን እሷ እኛ ምንፈራዋለን። ተጠቀምበት። በደንብ ፍሩኝ። ይሄ ዲስኩርህና መወጣጠርህ አሰልቺ ነው በጣም። አንድ መንገድ ፈልግ። ልጅቷን የግድ በደንብ መያዝ አለብን። እሺ
አምላክ ይኸውልህ ከልጅቷ ጋር ያላስፈላጊ መቀራረብና እንዲሁም የፍቅር ጨዋታ በፍጹም የተከለከለ ነው። ሲጀመር እኔም ከህፃን ልጅ ጋር እንደዚሁን አይነቱን ጨዋታ አልፈልገው። እሱ ጥሩ አቋም ቢሆንም አስተማማኝ አይደለም። ልጆች አጓጊ ስለሆኑ መቼ ስበው ወደ ጨዋታ እንደሚከቱ አይታወቅም። እኔ ሻል ያለ አቋም እንዲኖርህ የሚያደርግ ምክንያት ልነግርህ እችላለሁ። አመሰግናለሁ፣ ግን አያስፈልገኝ። ግዴታ ነው። እሺ ምንድን ነው? እየሰማው ነው። ሰውየው አባቷ ነው። የትኛው ሰውዬ? አንቀህ ገድለህ ጎትተህ ጫካ ውስጥ የከተትከው ሰውዬ። ምን? አዎ፣ ምናልባት ይቅርታ እንድጠይቃት ህይወት እድል እየሰጠች ይሆናል። በሰበብ በአስባቡ ይቅርታ እየጠየቃት ርቀትን ጠብቅና ስራውን በደንብ ስራ። ሰውየው አባቷ ነው። አንቀህ ገድለህ ጎትተህ ጫካ ውስጥ የከተትከው ሰውዬ። ዓለም ላይ የቀረኝ አንድ አማራጭ ቢኖር አንተን ማመን ነው። ሌላ አማራጭ ቢኖረኝ እንኳን በቃ አንተን ለማመን ተስማምቻለሁ።